ልጆች ይዙና ቶርቸር እያደረጓቸው ደውሎ ያሰሙኝ ነበር ደህንነቶቹ። እኔ እየሰማው ሰው ሾት አድርገዋል በጥይት። እኔ እየሰማው እየቀጠቀጡት የሞተ ሰው ነበር። እና ያን ስሰማ አላለቅስም ነበር። አንዳንዴ ግን ነገሮች ከተረጋጉ በኋላ በጣም ስቅስቅ ብዬ በቃ ማቆም አልችልበት ለ3-4 ሰዓት በጣም ስቅስቅ ብዬ ማለቅስበት ጊዜ ነበርና ባለቤቴና ጫላ ቡልቱሜ የሚባል ዘፋኝ ነበር የሚያለው እሱ እዛ ጊዜ ያን ትግል በጣም በሙዚቃ ሲያቀጣጥፍ ነበር። የሚረዳኝ ስለሚመስለኝ በጣም ሲከፋኝና መቋቋም ሲያቅተኝ ደውለት ነበር ሳውዛ እና የዛ ጊዜ ስትሬንጅ የሆነው ክስተቱ ሲፈጸም ምንም አይሰማኝም ነበር። ለምሳሌ ልጆቹ ቶርቸር እያደረጉ ይደውሉኛል እናነሳለች። የዛ ጊዜ የነሱ ሳይኮሎጂካል ዋርጌሙ ምንድነው እያሰቡ ያሉት እንዴት ላሸንፋቸው የሚለው ካልኩሌሽን ነበር ድራይ ነበርኩ። አንዳንድ ልጆቹ ሲገርማቸው ሹት ያደርጓቸው ነበር። ቶርቸር እያደረጉት እያቃሰተ ነው ይሞት ነበርና ምንጣቀው ብቻዬን ነው የምቀመጠው እዛ ሌሊት ነው። ግን ቆይቶ ከወር በኋላ እንደ ቷማን ተመልሶ አይ ሪሊቭ ያንን ጩኸቱን ለቅሶውን ስቃዩን ሪሊቭ ስለማደርግ ቁጭ ብዬ ሰው ማከናናን እንትን ያገኛል እና አንዱ ማሳብ እና አንዳንዴ አሁንም አንዳንዴ ያያቸዋለሁ ሰዎች በጣም ያሳዝኑ ያን ሁሉ ይቀርልን ያለው ያን ሁሉ ፕራይመሪሊ አይ በቃ አንበቃል አንሰራቸው